ገና ያልደረስንባቸው ያላወቅናቸው ድብቅ ባህሪያችንና ማንነቶቻችን እንዳሉ እንረዳለን። ይህ ቪዲዮ እነዚህን ድብቅ ማንነቶች እንድንመረምርና እንድንረዳ ይረዳናል። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በጣም አስገራሚ ወደሆነ ርዕስ ልወስዳችሁ ነው። ይኸውም ራስን በደንብ ወደማታውቀው ድብቅ ማንነትህ ነው። ብዙዎቻችን ራሳችንን በደንብ እናውቃለን ብለን እናስባለን። ነገር ግን እውነቱ ከዚህ የራቀ ነው። በጥልቀት ስንመረምር ገና ያልደረስንባቸው ያላወቅናቸው ድብቅ ባህሪያችንና ማንነቶቻችን እንዳሉ እንረዳለን። ይህ ቪዲዮ እነዚህን ድብቅ ማንነቶች እንድንመረምርና እንድንረዳ ይረዳናል። እስከ መጨረሻው አብራችሁን ቆዩ። ይህ ኢንፎ መረጃ ቲዩብ ነው። ድብቅ ማንነት ምንድን ነው? በመጀመሪያ ድብቅ ማንነት ማለት ስለ ራሳችን የማናውቃቸው ወይም ለመቀበል የማንፈልጋቸው ማንነቶች ክፍሎች ናቸው። እነዚህ ነገሮች ድክመቶቻችንን፣ ፍርሃቶቻችንን፣ ድብቅ ችሎታዎቻችንን አልፎ ተርፎም እሴቶቻችን ሊሆኑ ይችላሉ። ለምን ይደበቃሉ? ማህበራዊ ተጽዕኖ፣ የልጅነት ተሞክሮዎች፣ ፍርሃት ወይም ውድቀትን አለመቀበል ሊሆኑ ይችላሉ። ድብቅ ማንነታችንን እንዴት ማወቅ እንችላለን? ራስን መመልከት። ስለ ራስዎ ለማሰብ ጊዜ ይውሰዱ። ምን እንደሚሰማዎትና ለምን እንደዛ እንደሚሰማዎት ያስቡ። ለምን በተወሰኑ መንገዶች ምላሽ እንደሚሰጡ ይመርምሩ። ከሚያምኗቸው ሰዎች ግብረ መልስ ይጠይቁ። ጓደኛዎ፣ ቤተሰቦ ወይም የሥራ ባልደረባው ስለ እርስዎ ምን እንደሚመለከቱ ይጠይቁ። ክፍት አስተሳሰብ ይኑሮት። የሚነገሮትን ለማዳመጥ ፈቃደኛ ይሁኑ። አዳዲስ ነገሮችን መሞከር። ከምቾት ቀጠናው ይውጡ። አዲስ የትርፍ ጊዜ ማሳለፊያዎችን ይሞክሩ። አዲስ ቦታ ይጎብኙ ወይም አዲስ ክህሎት ይማሩ። ይህ ማንነትዎን ሊገልጽ ይችላል። ሳይኮሎጂካዊ ሙከራዎችን መውሰድ። የባህሪ ግምገማ ሙከራዎችን ይውሰዱ። ይህ ስለ ስብዕናዎ አዲስ ግንዛቤዎችን ሊሰጥ ይችላል። ድብቅ ማንነታችንን መቀበል ለምን አስፈለገ? እውነተኛ ማንነትን መኖር። ራስዎን ሲቀበሉ እውነተኛ ማንነትዎን መኖር ይችላሉ። ይህ ደግሞ ደስታንና እርካታን ያመጣል። የግንኙነት መሻሻል። ራስዎን ሲያውቁ ከሌሎች ጋር ጤናማ ግንኙነት መመስረት ይችላሉ። ግልጽና ሐቀኛ መሆን ይችላሉ። ውሳኔዎችን በጥበብ መወሰን። ስለ ራስዎ የበለጠ ሲያውቁ የተሻለ ውሳኔዎችን ማድረግ ይችላሉ። እሴትዎንና ፍላጎትዎን ከግምት ውስጥ ማስገባት ይችላሉ። የስኬት ዕድልን መጨመር። ድክመትዎንና ጥንካሬውን ሲያውቁ ስኬታማ ለመሆን የተሻለ ስልቶችን ማዘጋጀት ይችላሉ። እነዚህን ሐሳቦች በተግባር እንዴት ማዋል እንችላለን? ማስታወሻ ደብተር ይያዙ። በየቀኑ ስሜቶንና ሐሳቦን ይጻፉ። አእምሮውን ለማረጋጋትና ከውስጥ ማንነትዎ ጋር ለመገናኘት በየቀኑ ጥቂት ደቂቃዎችን ይመድቡ። ከቴራፒስት ጋር ይነጋገሩ። አንድ ባለሙያ ስለ ራስዎ የበለጠ እንዲያውቁ ሊረዳው ይችላል።
ራስህን ስለ ራስህ እንኳ የማታውቀው ድብቅ ማንነትን መፈለግ ረጅምና ፈታኝ ሊሆን ቢችልም ውጤቱ ግን እጅግ በጣም ጠቃሚ ነው። ራስህን በመቀበልና በማወቅ የተሻለ ሕይወት መኖር ትችላለህ። ይህንን ቪዲዮ እንደተደሰታችሁበት ተስፋ አደርጋለሁ። አስተያየቶቻችሁን ከታች አስቀምጡልኝ። ለቀጣይ ቪዲዮቼ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ሰላም።